አሁን ላይ የኢንትራንስ ፈተናን ለመፈተን 2 ወር ይቀረኛል። እናም ያለፈውን ዓመት የኢንትራንስ ፈተና ራሴን በራሴ ፈትኜ 417 ከ600 ማምጣት ችያለሁ። ለማታውቁኝ የአብስራ እባላለሁ። የ12ኛ ክላስ የናቹራል ተማሪ ነኝ። ይህ የ2 ወር የኢንትራንስ ኤግዛም ቻሌንጅ ዊክ 1 ሪቪው ይሆናል ማለት ነው። ያመጣሁትን ውጤት ልንገራችሁ። መጀመሪያ ማትስ 70 ማምጣት ችያለሁ። ባዮሎጂ 68፣ ፊዚክስ 63፣ ኬሚስትሪ 83፣ እንግሊዝ 88 ኤንድ አፕቲቲዩድ 45። ይህ ሳምንት ላይ ቻሌንጂንግ ነበር ብዬ የማስበው ነገር ማክሰኞ ዕለት፣ ሰኞ ዕለት አሪፍ የጥናት ጊዜ ነበር ያሳለፍኩት ኦብቪየስሊ። ከዛ ማክሰኞ ዕለት ኬሚስትሪን ወስጄ 83 አምጥቼ ነበር እና ሮብ ዕለት ደግሞ የምወስደው አፕቲቲዩድን ነበር። ኤንድ በጣም ኤክስፔክቴሽን ሃይ ነበር። አፕቲቲዩድን ከመውሰድ በፊት ኬሚስትሪ 83 ስለመጣኝ ማለት ነው። አፕቲቲዩድ 45 ሳመጣ ሙዴ ሙሉ በሙሉ ተለዋወጠ ማለት ነው። የጥናት ሙዴ ጥፍትን ያለው አንዴ እና እኔ ደግሞ አላለ ያልጠበቅኩት ውጤት ስለነበር ማንበብ አልቻልኩም። ወደ ሙዴ ባንዴ መመለስ አልቻልኩም። ይሄ ቻሌንጂንግ ነበር። ነገር እንደ ቻሌንጅ ነው የምወስደው። ሮብና ሐሙስ በሙዴ አለመምጣት ምክንያት ሳላነብ ቀርቻለሁ። ይሄ ሳምንት ላይ ደግሞ እንደ ዊን የምቆጥራቸው ነገሮች ሌላ ጊዜ የሆነ ቀን ላይ ሳምንቱን እያነበብኩኝ የሆነ ቀን ላይ ከሙዴ ካልወጣሁኝ ሰኞ እስኪመጣ ጠብቅ ነበር። አሁን ግን ሰኞን ሳልጠብቅ አርብ ዕለት በትክክል መጀመር ችያለሁ ማለት ነው። which is እንደ ዊን ነው የምቆጥረው። ሌላው ደግሞ ዊክ 1 ዴይ 1 ቪዲዮ ላይ ካያችሁት ኮንፊደንሲ ልክ አልነበረም። አሁን ላይ በጣም ኮንፊደንሲ ሃይ ባይሆንም ግን ተሻሽሏል። ቀጣይ ሳምንት ላይ ለማሻሻል የምፈልገው ነገር ወይም ደግሞ ሰራበታለሁ ብዬ የማስበው ነገር በጣም እየጎዳኝ ያለው በሙድ መመራት ነው። ሙዴ ከሆነ አነባለሁ፣ በቃ ኦብቪየስሊ አነባለሁ፣ ችግር የለብኝም። ከዛ የሆነ ነገር መጥቶ ሲረብሸኝ ያ ሙድ እኔን ኮንትሮል ያደርገኛል ማለት ነው። ያ ነገር እየጎዳኝ ስለሆነ ቀጣይ ሳምንት ላይ የምናስተካክለው ነገር ያ ይሆናል ማለት ነው። ይሄ የ2 ወሩ ቻሌንጅ ዊክ 1 ይሆናል ማለት ነው። ዊክ 2 ላይ እስክንገናኝ መልካም ጥናት።